ሰላም እንዴት ናችሁ? ስመኝ እባላለሁ። አርክቴክት እና ኢንተሪየር ዲዛይነር ነኝ። በዛሬው ቪዲዮ የአንድን እናትን ቤት አስተካክለን ሰርፕራይዝ እናረጋታለን። ቤቱ 2 ክፍል የጭቃ ቤት ነው። አንደኛው እንደ መኝታም እንደ ሳሎን ነው የሚያገለግለው። ሁለተኛው ደግሞ ኩሽና ነው ማለት ነው። ያለን በጀት ደግሞ 37,000 ብር ብቻ ነው። ብሩን አንድ ሰብስክራይበራችን ያገዘን በጣም ነው የምናመሰግነው። ሲገባ እንደምታዩት በስተቀኝ በኩል አልጋው አለ። ከሱ አጠገብ ደግሞ 3 ሰው የሚይዘው ሶፋ አለ ማለት ነው። ከሶፋው በስተጀርባ ደግሞ ወደ ኩሽና የሚያስገባው በር አለ። በመጋረጃ ነው የተሸፈነው። ከበሩ በስተጀርባ ደግሞ ቲቪ እና የጸሎት ቦታ ነው ያለው። እንደዚህ አይነት ወንበሮችም አሏት። ምንጣፉ የሳሎኑ ምንጣፍ አሪፍ ነው። ጣሪያው ደግሞ በእንደዚህ አይነት ማዳበሪያ ነው የተሰራው። ወደ ኩሽናው ስንገባ ይሄንን ይመስላል። በጣም ጠባብ ነው። ሜትር ከ64 ነው ጎኑ። በውጭ በኩልም የራሱ መግቢያ ያለው ቁምሳጥን ማስቀመጫ ቦታ ስለሌላት ሻንጣዎቿን የምታስቀምጠው ኩሽና ውስጥ ነው። የኩሽናው ምንጣፍ ደግሞ ይሄንን ይመስላል። ደግሞ ትናንትና ለስላሴዎች ከማን ላይ ነው እስቲ ልቦና እንኳኳልኝ አብርሃም ስላሴ አልፈ በእውነት ነው የምነግርሽ። ያሰብነው ዲዛይን ይሄንን ይመስላል። ቤቱ ሳይዙ 460 በ3 ሜትር ነው ሙሉ ማለት ነው። ውስጥ ለውስጥ ቦታ መቀየር አልቻልንም ሳሎን ጋር ያለው፣ ምክንያቱም በጣም ጠባብ ስለሆነ ሶፋውንም ማዞር አልቻልንም። ስለዚህ በፊቱን አቀማመጥ ነው ለማስቀመጥ ያሰብነው። አልጋው ጋር ግን ፍራሽ ጨምረን ከጀርባ በኩል ደግሞ ሄድቦርድ እንሰራላታለን። ከአልጋው አጠገብ ደግሞ ቀለል ያለች ጠረጴዛ እንሰራላታለን። ለሶፋው ደግሞ ጨርቅ ነው ለማሰፋት ያሰብነው። ፎቶ ፍሬሞቿ ኦልሬዲ የነበሯት አሉ። እነሱን በሆነች አንድ ቦታ ላይ ኦርጋናይዝ ለማድረግ ነው ያሰብነው። በሩ በስተጀርባ የጸሎት ቦታዋ ጋር ደግሞ እንደዚህ አይነት ነገር ቀለል አድርገን ለመስራት ነው ያሰብነው። ስዕል አድኖቹን ለመስቀል ማለት ነው። ኪችኗ ጋር ደግሞ ያሰብነው ብዙ ነገር ስቶር የምታደርግበትን ስፔስ መፍጠር ስለሆነ የነበራትን ካቢኔት አዙረ ነው ተጨማሪ በስተግራ በኩል ስፔስ ካገኘን በኋላ በእንጨት ቀለል ያለ ስቶሬጅ መስራት ነው ያሰብነው። ከላይ ደግሞ የራሷን ዕቃ እንድታስቀምጥበት ማለት ነው። በመቀጠል እቃዎቹን ማውጣት ጀመርን። ይዘን ሄድ ነው ሶፋውንና የካቢኔቱን በር ቀለም ለመቀባት ስላሰብን እሱን መፍታት ጀመርን። ቀጥሎ ጂፕሰም ተጀመረ። ሲያልቅ ይህን ይመስላል። ከዛ ስናዞረው ካቢኔቱን ቦታ ስላልበቃን ጥግ ያለችዋን ከርቧን አነሳናት። በመቀጠል ወደ ቀለም ሄድን። ሙሉ ነጭና የጸሎት ቦታዋ ጋር ብቻ ይህን ከለር ለመቀባት ነው ያሰብነው። በመቀጠል ፎደራ ወይንም ጣሪያው ላይ ይህን ጨርቅ ማልበስ ጀመርን። ከዛ ፈርኒቸሮቹን ወደ ማደስ ሄድ ነው። በደንብ ካሸናቸው በኋላ ይሄ የካቢኔቱ በር ነው። ክፍተት ቦታዎች ላይ ስቲኮ ቀባ ነው። ከዛ እሱን ካሸን በኋላ ሁላ ቀባ ነው። በመቀጠል ፕራይመር ቀባን። ከዛ በስተመጨረሻ ነጭ ቀለም ቀባ ነው። በመቀጠል ሄድቦርድ ወደ መስራት እንሄድ ነው።
ይሄ ሄድቦርዱ ጀርባ ልናረግ ያሰብነው እንጨት ነው። ከዛ ይሄን ስፖንጅ 4 ሳንቲም ነው ቲክነሱ። ርዝማኔው ደግሞ 1.80 ሜትር። 4 ቦታ እንደዚህ ከከፈልነው በኋላ በ45 ሳንቲም ይሄን ጨርቅ አለበት ነው። በማስቲሽ ነው ያጣበቅነው። ከዛ ቅድም ያዘጋጀነው እንጨት ላይ ማጣበቅ ጀመርን ማለት ነው። በመቀጠል ሶፋውን ወደ ማጽዳት ሄድን። ዩቲዩብ ራሱን ችሎ ሙሉ ለሙሉ ማገዝ እንዲችል ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን። ይህን ሶፋ ጨርቅ ነው ያሰብነው። በሳይዙ ለክተን ከቆረጥን በኋላ አሰፋ ነው። ለጠረጴዛዎቹ የሚያስፈልጉንን እንጨቶች ከገዛን በኋላ ወደ ስራን የገባ ነው። ከላያቸው ላይ ለማድረግ ያሰብነው ይሄንን ላሚኔት ነው። ሳሎን ላይ የነበረው ምንጣፍ አሪፍ ቢሆንም እሱን ወደ ኩሽና አድርገን ይሄኛውን ደግሞ ለሳሎን ለመጠቀም ያሰብነው። በስተመጨረሻ ሁሉንም እቃዎች ይዘናቸው ወደ ቤት መጣን። ከዛ አልጋውን ወደ ማስተካከል ልሄድ ነው። ሄድቦርዱን አልጋው ላይ ስናረጋው በጣም ክፍተት ስላለው ከግድግዳው ጋር፣ ምክንያቱም ቀጥ ያለ ስላልሆነ ግድግዳው ላይ ማሰር ጀመርን ማለት ነው ቀጥታ ሄድቦርዱን። በመቀጠል ይሄን እንጨት ሁለቱ ከለሮች የሚለያዩበት ላይ ማሰር ጀመርን። ይሄ በፊት የነበራት ፍራሽ ነው። ከላዩ ላይ ደግሞ አዲስ የገዛነው ፍራሽ ደረብንበት። በመቀጠል ይሄን ካቢኔት አዞር ነው። ከዛ በሮቹን መቅጠም ጀመርን። ከዛ ይሄ ምንጣፍ ሳሎን የነበረው ነው ወደ ኪችን አመጣ ነው። በመቀጠል የሰራነውን ጠረጴዛ ማስገባን። ርዝማኔው 2 ሜትር እና ስፋቱ ደግሞ 50 ሳንቲም ስለሆነ ብዙ እቃ ይችልላታል ውስጥ ማለት ነው። ከላይ ደግሞ የምትፈልገውን ነገር መስራት ትችላለች።
ከዛ ወደ ማሰማመር እንሄድ ነው። ብዙ ጊዜ ነጭ የምንጠቀመው አልጋ ልብስ ላይ የምንሰራቸው ቤቶች በአብዛኛው በጣም ጠባብ ስለሆኑና በዚህ ጨርቅ ደግሞ የምናገኘው 2 አይነት ከለር ብቻ ስለሆነ ነው። ከኪችኑ ጠረጴዛ ታች ይህን መጋረጃ አረግን የፈለገችውን እቃ እንድታስቀምጥበት ማለት ነው። እነዚህን ወንበሮች ስትፈልግ ብቻ እንድታወጣቸው መጠቀም ትችላለች። የነበራት ካቢኔት ላዩ ይሄን ነበር የሚመስለው። ስለዚህ ቀለም ከምንቀባው ይህን ስቲከር መለጠፍ መረጠ። በስተመጨረሻ የነበሩትን ኤሌክትሪክ ገመዶች በዚህ ትራኪንግ ሸፈን ናቸው። ወይኔ መድኃኒዓለም ወይኔ መድኃኒዓለም ወይኔ መድኃኒዓለም ያው ስፖንጅ አንድ ፍራት ይላልሻል። እዚህ ጋር ደግሞ የበቀሉት ያዝጋ የጸሎት ቦታሽ ነው። ሌላ ወይኔ እግዚአብሔር ወይኔ እግዚአብሔር እግዚአብሔር ለሰከንድ ባገኙ
እድሜና ጤና ይስጣችሁ። ለተመለከታችሁኝ ላያችሁኝ በስውር ላያችሁኝ ፈጣሪ እናንተን በስውር ይባርካችሁ። እድሜ ጤናውን ያደላችሁ። የተባረከ ዘር ይስጣችሁ። ለረዳችሁኝ ከጎኔ ላልተለያችሁት እውነት ፈጣሪ እኔን እንዳሰባችሁ ፈጣሪ በመንግስተ ሰማያት ያስባችሁ። እድሜ ጸጋውን ያድላችሁ። እኔ በቃ ኩሽናሽን ነይ እግዚአብሔር ዋጋችሁን ይክፈል። መብርሃን ወላዲተ አምላክ እሷ ዋጋችሁን ትክፈል። ዋጋችሁን ትስጥልኝ። ዋጋችሁን ትክፈላችሁ። እኔ እንዴት አድርጌ አውቃለሁ? እኔ መናገር አልችልም። ይኸው እዚህ ጋር እቃሽን ለከእግዚአብሔር ጫናለው። እግዚአብሔር በቀኑ በሰዓቱ ዋጋችሁን ይክፈልልህ። አሜን። እድሜና ጤና ይስጣችሁ። የዓለም ብድር ይግባችሁ። ቤታችሁን ይጎብኝላችሁ ፈጣሪ። በነገሮቻችሁ ሁሉ እመቤቴ ጣልቃ ትግባላችሁ። እሷ ዋጋችሁን ትክፈል። እኔ መክፈል አልችልም። ከጎኔ ላልተለያችሁ ይሄ ሁሉ ኮተቴን አይታችሁ ይሄ ሁሉ ነገር የሚሄዳችሁ ዋጋችሁን በህልም በእውኔ እንደዚህ አላሰብኩም። እማ እግዚአብሔር አምላክ ለካ እንደዚህ ናችሁ እናንተ። ለካ እንደዚህ እድሜና ጤና ከጎናችሁ ለሆኑት ሁሉ እግዚአብሔር አምላክ እድሜና ጤናውን ያድላል። ዋጋችሁን እግዚአብሔር ይክፈል። እኔ እኮ እንደዚህ አይነት ነገር ምን ነበር የማየው መሰለኝ? ኢቢኤስ ላይ እነዚህ ኢቢኤሶች እግዚአብሔር አምላክ እንደምን አለበት እኔ ገበያ መጣቸው እላለሁ። ወይ ጌታ ሆይ እና ደሞ ወይኔ እግዚአብሔር ለዛም ያዘጋጀህ አንተ ነህ፣ ለዚህ የምታዘጋጀህ አንተ ነህ አልኩኝ። እኔ በቃ እንዴት እንደዚህ እጠብቃለሁ? እንደዚህ እኮ አልጠብቅም እኔ እግዚአብሔር በሚያውቀው። ወይኔ ፈጣሪ እግዚአብሔር ዋጋችሁን ይክፈል።